በጦርነቱ መጀመሪያ ቀናት ኢራን በአረብ አገራት ውስጥ የሚገኙ ዋና ዋና የራዳር ሲስተሞችን እንዳወደመች ተናግራ ነበር። የኒውዮርክ ታይምስ የሳተላይት ምርመራ እንዳረጋገጠው የኢራን መረጃ ልክ ነው። ኢራን የዩናይትድ አረብ ኤሚሬቶችን የሁለት ታድ ሚሳኤል ባትሪዎችን ከጥቅም ውጭ አድርጋቸዋለች። ከዩናይትድ አረብ ኤሚሬቶቹ በተጨማሪ የጆርዳኖቹንም አውድማለች። ይህ ትልቅ ውድመት ነው። ለምን? አንድ ቦሊስቲክ ሚሳኤል ሲተኮስ 3 ደረጃዎችን ያልፋል። በመጀመሪያው ደረጃ ሚሳኤሉ የሚተኮስበት ነው። አስወንጫፊው ከመሬት እንዲነሳ ያደርገዋል። በሁለተኛው ደረጃ ወደ ሰማይ ከፍ ብሎ ከከባቢው አየር በመውጣት ወደ ኢላማው የሚያደርገው ጉዞ ነው። ሶስተኛ ደረጃው ደግሞ ወደ ከባቢው አየር በመግባት ኢላማውን ለመምታት የሚያደርገው መምዘግዘግ ይሆናል። ኢራኖቹ የሚያስወነጭፉት ቦሊስቲክ ሚሳኤል የሚሰራው በዚህ ፊዚክስ ነው። ታድ ሚሳኤል የሚባለው እንደነዚህ አይነት ሚሳኤሎችን ለማምከን የተሰራ መሳሪያ ነው። ታዱ ሚሳኤሉን የሚያመክነው ወደ ከባቢው አየር ሊገባ ሲል ነው። ታድ ሚሳኤል በውስጡ 2 ክፍሎችን አሉት፣ ተኳሽና ራዳር። ራዳሩ የተተኮሰውን ቦሊስቲክ ሚሳኤል ሲያነፈንፍ፣ ተኳሹ ደግሞ አምካኙን ይልከዋል። እነዚህ ተተኳሾች ኪኔቲክ ኢነርጂ ነው የሚጠቀሙት። ምን ማለት ነው? ከሚሳኤሉ ጋር ነው የሚጋጩት እንጂ አጠገቡ ሲደርሱ በመፈንዳት አያመክኑትም። ተተኳሹ ይህንን ሊያደርግ የሚችለው መሬት ካለው ራዳር ጋር በመናበብ ነው። የሚገርም ቴክኖሎጂ ነው። የኢራንና የአሜሪካ ኢንጂነሮች በሂሳባቸው የሚያደርጉት ውጊያ ነው። አንድ ታድ ባትሪ ባለ 6 አፈሙዝ ተኳሽ ሲሆን እያንዳንዱ አፈሙዝ 8 ተኳሾችን ይተኩሳል። በመሆኑም አንድ ባትሪ 48 ተኳሽ አምካኝ ሚሳኤሎችን ይዟል ማለት ነው። ከነዚህ ጋር አብሮ የሚናበብ ራዳርም ተገጥሞለታል። አንዱ ራዳር $600 ሚሊዮን ያወጣል። ያለነዚህ ራዳሮች የታድ ሲስተሙ ትርጉም የለሽ ቱቦዎች ናቸው። ምክንያቱም ከሚያመክኑት ሚሳኤል ጋር የሚጋጩት በዚህ ራዳር አማካኝነት ነው። ዩናይትድ አረብ ኤሚሬቶች 2 ባትሪዎች ነበሯት። ስለዚህ ኢራን 2 አማራጮች አሏት። አንደኛው ተኳሾችን በሚሳኤሎች ማዕበል ማውደም ወይንም ራዳሩን ከጥቅም ውጭ ማድረግ። ኢራን ሁለተኛውን አማራጭ መርጣለች፣ በቀላል ዋጋ ራዳሩን ከጥቅም ውጭ ማድረግ። የሳተላይት ምስሉም የሚያሳየው ይህንን ነው። ይህ ቀላል አይደለም። በዓለማችን የታድ ሚሳኤሎች ያሉት 10 ብቻ ናቸው። አንዱ ታድ ሚሳኤል ወደመ ማለት በቀላሉ አይጠገንም፣ ሊተካ አይችልም። አንዱ ታድ ሚሳኤል የሚፈጀው $1.6 ቢሊዮን ነው። ኢራን ራዳሩን ብቻ በማውደም ሲስተሙን ከጥቅም ውጭ ነው ያደረገችው። ኢራን ያወደመችው ራዳር ይህንን ብቻ አይደለም። በ1.1 ቢሊዮን የሚፈጅ ራዳርንም ከጥቅም ውጭ አድርገዋለች። ይህ የራዳር ሲስተም የተተኮሰ ሚሳኤሎችን ቀድሞ የሚያሳውቅና የሚሄዱበትን አቅጣጫዎች መስመር የሚጠቁም ነው። ያለዚህ ራዳር ሌሎች ሚሳኤሎች አምካኝ መሳሪያዎች ትርጉም አልባዎች ናቸው። እርግጥ ነው እነዚህ መሳሪያዎች የራሳቸው ራዳር ቢኖራቸውም ቴክኖሎጂያቸው ኋላ ቀር ነው። ሚሳኤሉን የሚያዩት እጅግ ከቀረበ በኋላ ነው። በዚህም ሚሳኤሉን ለማውደም ይቸገራሉ። በመሆኑም የኢራን ሚሳኤሎች እንዳሻቸው በእስራኤል ሰማይ ላይ ሲንሻለሉና ኢላማቸውን ሲመቱ ማየት የሚገርም አይደለም። ኢራን እነዚህ የቢሊዮን ራዳሮችን ከጥቅም ውጭ ያደረገቻቸው $15,000 በሚያወጡ አጥፍቶ ጠፊ ድሮኖች ነው። ስለዚህ ኢራን ምን እያደረገች ነው? እነዚህን የሚሳኤል አምካኝ ሲስተሞችን ከጥቅም ውጭ በማድረግ እንዳሻጥ ለማጥቃት እያመቻቸች ነው። ከዚህ በኋላ ኢራን የሚሳኤል አተኳኮሷን በቁጠባ አድርጋለች። ምክንያቱም የምትተኩሳቸው በሙሉ በቀላል ኢላማቸውን ስለሚመቱ የሚሳኤሎችን ወይንም ድሮኖችን ማዕበል መጠቀም አያስፈልጋትም። ይህ ኢራንን የተራዘመ አሜሪካንና እስራኤልን የማውደም ጦርነት ማድረግ ችሎታ ሰጥቷታል። መልካም ቀን።